ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ቀለል ያለች ኬክ እንሰራለን። ቫኒላ ኬክ ሚክስ ነው ይሄ። ከዛ እዚህ ጋር 230 ሚሊ ዋተር አለኝ። እዚህ ጋር 2 እንቁላል አለኝ። እዚህ ደግሞ 1/3 ዘይት እጨምራለሁ። እዚህ ጋር እጨምርና ሚክስ አደርጋለሁ እያንዳንዱን ነገር ማለት ነው። እና ውዶቼ ያው ባንድ እጄ ስለሆነ አንድ ሀር ጨምራለሁ። እና በነገራችን ላይ ሙያ ተማሩ። ሙያ ለራስ ነው። ሙያ ተማሩ። እጄ ይበላል ያልኩ ነው። ከዛ እናደርጋለን ውሃ እንጨምራለን። ዘይት 1/3 እንጨምራለን። ሚክስ እናደርጋለን። እንጨምራለን። ይህ ጃሂዝ የሆነ ቫኒላ ሚክስ የተደረገ የተደበላለቀ ነው ማለት ነው። ቆሻሻችን ወደዛ እናስወግዳለን። ከዛ ሚክስ እናደርጋለን። አላስ እንደዚህ አድርጌያለሁ። ከዛ እንትን ለመጋገሪያ ላይ አድርጌ ኦቨን እንከታለን ማለት ነው። ጠብቁ። እዚህ ጋር ደግሞ ጣህኒ ያለ እዚህ ጋር መጋገሪያ ያለ ይሄ እንዳይይዝብኝ ይሄን አረጋለሁ ማለት ነው። ተመልከቱ። ከዛ ይሄን መቀባት ማለት ነው። ይሄ ውዶች በዚህ መልኩ ጣሂን ቀብቼዋለሁ። አሁን የሚቀረኝ ምን መሰላችሁ? ይሄን መጨመር ነው። ያው እንግዲህ በዚህ መልኩ አጠናቀናል። አሁን ኦቨን ሸቅለናል። እዚህ ጋር ለኩሰናል። ተህት እናስገባዋለን። ብስሚላህ በጣም ቁሟል። ግን ይሄ ውዶቼ በዚህ መልኩ ጨርሻለሁ። ከኦቨን አውጥቻለሁ። ማሻአላህ ሆኗል እንደምታዩት። ማሻአላህ 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 የሆነ ነው። ይሄ መብሰሉ ምልክት ምን ነገር የሚይዝ ነገር የለውም። ማሻአላህ በሉ። ይሄው በዚህ መልኩ አጠናቀናል። ዋው ዋው! ሶፍት የሆነ ኬክ ይሄው እና ቤተሰብ ሰብስክራይብ አድርጉን። እንሰራላችሁ ነገር ካለ ጠይቁን፣ እንሰራላችኋለን። ኢትዮጵያ ደግሞ ሌላ ሰርቼ እለቅላችኋለሁ። እና ዋው 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 እኔ እህታችሁ